ሰላም ደጉላ እንዴት ነህ? የብዙዎች ጥያቄ ስለሆነ ነው የምጠይቀህ እና ውጭ ሀገር ያለ ሰውን መክሰስ ቢፈልግ ሰው እዚህ ሀገር ውስጥ ያለ ሰው እንዴት ነው መክሰስ የሚችለው? መክሰስ ይቻላል ወይ? መጥሪያስ እንዴት ነው የሚሰጠው? ውጭ ሀገር ያለን ሰው አንድ ኢትዮጵያ የሚኖር ሰው ውጭ ሀገር ያለን ሰው በዛ ሰው ላይ መብትና ጥቅም አለኝ ካለ ፍቺ ሊሆን ይችላል፣ የተለያዩ ጉዳዮች ሊሆኑ ይችላሉ። ውልን የተመለከተ የተለያዩ ማንኛውም አይነት መብትና ጥቅም አለኝ የሚያስብ ሰው በኢትዮጵያ ባለ ፍርድ ቤት ላይ ክስ መመስረት ይችላል። አለ ከመጥሪያ ጋር ተያይዞ ባለው ጉዳይ ይደረጋል ብለን የጠየቅን እንደሆነ ያ ውጭ ሀገር የሚኖር ሰው ከኢትዮጵያ ውጭ ያለ ሰው አድራሻው የሚታወቅ ከሆነ በአድራሻው በፖስታ ቤት የፍርድ ቤት መጥሪያ ይላክለታል። አድራሻው የማይታወቅ ከሆነ ደግሞ በኢትዮጵያ በሚታተም ፍርድ ቤት በመረጠው በአንዱ ጋዜጣ ላይ ታትሞ ጥሪ ይደረግለታል ማለት ነው። ስለዚህ እንግዲህ እንደሰማችሁት ነው። ውጭ ሀገር ያለውን ሰው መክሰስ ይቻላል? አዎ ይቻላል። ግን እንዴት ነው መክሰስ የሚቻለውን ጥያቄ እሱ አላነሳቸው፣ እሱ አልመለስም። እንዴት ነው መክሰስ የሚችለው? እዚህ ጋር የምናየው ሁለት ሰዎች ነው። አንደኛ ኢትዮጵያዊ ሆነው ኢትዮጵያ ውስጥ የማይኖር ኢትዮጵያ ውስጥ የንግድ መደብር የሌለው ኢትዮጵያ ውስጥ ለግል ጥቅሙ የማይሰራ፣ ሁለተኛ ደግሞ ኢትዮጵያ ያልሆነ ኢትዮጵያ ውስጥ የማይኖር ኢትዮጵያ ውስጥ የንግድ መደብር የሌለውና ወይም ኢትዮጵያ ውስጥ ለግል ጥቅሙ የማይሰራ የውጭ ዜጋ ከሆነ እንዴት ነው ልንከሱ የሚችለው የሚለው ነው የምናየው። እነዚህን ሁለት ሰዎች ልንከስ የምንችለው በእነዚህ ሁኔታዎች ነው። አንደኛ በመሪ ደረጃ አንድ ተከሳሽ መከሰስ ያለበት እሱ በሚኖርበት ወይም ለግል ጥቅሙ በሚሰራበት ባለው ፍርድ አካባቢ ባለው ስልጣን ባለው ፍርድ ቤት ነው። ይህም ሆኖ ተከሳሹ ውጭ ሀገር ያለው ከሆነ ያ ማለት ውጭ ሀገር የሚኖር ከሆነ መኖሪያውም ለግል ጥቅሙ የሚሰራውም ኢትዮጵያ ውስጥ ያልሆነ ከሆነ እና ደግሞ የንግድ መደብሩም ኢትዮጵያ ውስጥ ያልሆነ ከሆነ ግን ኢትዮጵያዊ የሆነ ከሆነ እንዴት ነው መክሰስ የምንችለው? ከሳሹ በፈለገበት ኢትዮጵያ ውስጥ ባለው ፍርድ ቤቶች በፈለገበት ቦታ ሄዶ መክሰስ ይችላል። ግን ይሄ የሚሆነው ያ ክሱ ከማይንቀሳቀስ ንብረት ጋር የተያዘ ያልሆነ እንደሆነ ያ ማለት ክሱ ተከሳሹ ባለቤት የሆነበት ከማይንቀሳቀስ ንብረት ጋር ቤት ሊሆን ይችላል፣ ህንፃ ሊሆን ይችላል፣ መሬት ሊሆን ይችላል። ከነዚህ ጋር የማይገናኝ ተከሳሹ ባለቤት የሆነበት ከነዚህ ንብረቶች ጋር የማይገናኝ ከሆነ ብቻ ነው። ከነዚህ ንብረቶች ጋር የሚገናኝ ከሆነ ክሱ መደረግ ያለበት ያ ንብረት ባለበት ቦታ ባለው ፍርድ ቤት ያለው ፍርድ ቤት ስልጣን ባለው ፍርድ ቤቱ አካባቢ ነው መሆን ያለበት። ስለዚህ ውጭ ሀገር ያለው ተከሳሽ ኢትዮጵያ ውስጥ ሊከሰስ ይችላል። እሱም ከሳሹ በፈለገበት በመረጠበት ፍርድ ቤት ማለት ነው። ሁለተኛ ኢትዮጵያ ውስጥ የማይኖር ከሆነ እና ኢትዮጵያ ውስጥ የንግድ መደብር የሌለው እንደሆነ ለግል ጥቅሙ ኢትዮጵያ ውስጥ ተቀምጦ የማይሰራ ከሆነ እንዴት ነው መክሰስ የምንችለው? እሱንም ከሳሹ በፈለገበት ፍርድ ቤት ስልጣን ባለው ፍርድ ቤት መክሰስ ይችላል። ነገር ግን ያ ኢትዮጵያ ያልሆነ ተከሳሽ ኢትዮጵያ ውስጥ የሚንቀሳቀስ ንብረት ወይም የማይንቀሳቀስ ንብረት ባለቤት የሆነ እንደሆነ ያ ንብረት ባለበት አካባቢ ባለው ፍርድ ቤት ስልጣን ባለው ፍርድ ቤት መከሰስ ያለበት። ስለዚህ ለሁለቱም ኢትዮጵያም ሆነ ኢትዮጵያ ያልሆነ ተከሳሽ ኢትዮጵያ ውስጥ ያ ተከሳሽ ባለቤት የሆነበት የሚንቀሳቀስ ወይም የማይንቀሳቀስ ንብረት ኢትዮጵያ ላልሆነ ተከሳሽ እና የማይንቀሳቀስ ንብረት ባለቤት የሆነ ኢትዮጵያዊ ለሆነ ተከሳሽ መክሰስ የምንችለው እነዛ ንብረት ያሉበት ቦታ ስልጣን ባለው ፍርድ ቤት ፊት መክሰስ የምንችለው። ከነዚህ ውጪ ባሉት ጉዳዮች ላይ ግን ከሳሹ በፈለገበት በመረጠበት ስልጣን ባለው ኢትዮጵያ ውስጥ ባለው ስልጣን ያንን ክስ ማለት በሚችሉ ፍርድ ቤት ፊት ለፊት ሄዶ መክሰስ ይችላል ማለት ነው። ስለዚህ እንደዚህ አይነት የህግ ግንዛቤዎችን ተጨማሪ ማግኘት የምትፈልጉ ከሆነ ቤቱን ፎሎ አድርጉ። ቪዲዮውን ሼር ላይክ እያደረጋችሁ ለብዙ ሰው አድርሱ። አመሰግናለሁ።